እነዚህ አሁን ትንንሽ ናቸው። አልጋ ስር በጣም ትልቅ ሻንጣ ነው ያለው። እንዴት እንደሚያስጠላ አትጠይቁኝ። አሁን እነዚህ ድረት ባለው ከፋፍቼ ገና ምናምን እዚህ ጋር ያወጡ እና ማለት ነው። ሁላችሁ እዚህ የከፈኩትን ዝም ብዬ ጣል ነው ያደረኩት። አሁን እንደገና አጣጥፋለሁ። እኔ የለበስኩትን እኔ የምለብሰውን አላቅ ዝም ብዬ እዚህ ያወጣለሁ፣ እዚህ ያወርዳለሁ። በቃ አሁን ገና ይሄንን እኔ ገና ሳይው ራሱ እያስጠላኝ ነው። ካሜራ ቁም ያግዙኝ ማለት አይቀርም። ኢትዮጵያ ደርሼ እዛ መግባትን ከገባው በኋላ ሆቴል ይዤ ምናምን ከተረጋጋሁ በኋላ ነው እኔ ኢትዮጵያ ነኝ ማለት የፈለኩት እና ለማንም አልተናገርኩም። ለአንድ ሰው ከቤተሰቦቼ አንድ እንኳን የሚያውቅ የለም። መንጣቴ ምናምን አያውቁም። በቃ እኔ ማወራቸውንም አውርቼ ይዘው ነው ያለሁት ምናምን አትመጭም ለመምጣት አታስቢ ሲሉኝ እራሱ በቃ አንድ ቀን አለ ያለ ቀን እመጣለሁ ነው ያልኳቸው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። በጣም ነው የደከመኝ ዛሬ ማለት ነው። ሰና 24 ሰዓት ራሱ ስረትብ እንደዚህ አልሆንኩኝም። አሁን እንግዲህ አልহামዱሊላህ በስከ መጨረሻ አልহামዱሊላህ ረቢል ዓለሚን ተሳካልኝ ማለት ነው። በዚያው አጋጣሚ በኮመንትም ዩቲዩብ ላይም በህጋዊ መንገድ እጂ ሱመያ በህገ ወጥ እንዳትሄጂ ብላችሁኝ ዱዓ ያደረጋችሁልኝ ለኔ ብላችሁ ዱዓ ስታደርጉልኝ የነበራችሁ ለኔ ልክ ለኔ ያሰባችሁ ዱዓ እንዳደረጋችሁልኝ ለኔ ጥሩ ነገር ከተመኛችሁልኝ በላይ አላህ ለእናንተ ጥሩ ነገር ያላሰባችሁትን የሚያስደስታችሁን ነገር አላህ ይወፍቃችሁ እላለሁ ማለት ነው። እና እንደዚሁም ደግሞ እንድገባ ወደ ሀገሬ እንድገባ ያገዛችሁኝ ልጆች በጣም ነው የማመሰግነው። ያው ከስም አልጠራም እዚህ ጋር ሁላችሁ ራሳችሁን ታውቃላችሁ ያገዛችሁ ልጆች ማለት ነው። በጣም ነው የማመሰግነው። በጣም እጅግ በጣም ነው የማመሰግነው ማለት ነው። አልহামዱሊላህ ረቢል ዓለሚን ተሳክቶልኝ በስከመጨረሻው ወደ ሀገሬ ልገባ ነው። የምገባው በህጋዊ መንገድ ነው። ግን እንዴት እንደገባው እንዴት እንዳለቀልኝ አንድ ቀን ቁጭ ያወራችኋለሁ ማለት ነው። በሌላ ቪዲዮ ሌላ ጊዜ አናግራችኋለሁ ማለት ነው። ግን ባጭሩ በህጋዊ መንገድ እቀርጽላችኋለሁ ማለት ነው። ጠያራ ላይ ምናምን ሲሄድ ማለት ነው። በባህር ገብቼ በጠያራ ሄድኩ ያልኳችሁ እንዳይመስላችሁ። እና አልহামዱሊላህ ተሳክቶልኝ ጨርሼ ወደ ሀገሬ ልበር ነው ማለት ነው። በጣም ብዙ ቀን ያለኝ በቀን እንጃ እቃው እስከሚያቅለሸልሽ ድረስ እውነት ለመናገር መብዛቱ ጠቅሞኛል። እዚህም ቁጭ ብዬ ማለት ነው። እዚህም ቁጭ ብዬ ብዙ የተጠቀምኩበት ነገር አለ እና ዶላቡ ሰፊ ነው። በቃ እንደ አዲስ ምን አለፋችሁ እኔ እንጃ እኔ በዛ ላይ ደግሞ እኔ ስወጣ ምናምን አንዳንድ እቃ ገዛለሁ። በቃኝ አላውቅም እኔ ለምን እንደሆነ እንጃ። አሁንም ስወጣ የሆነ ነገር ገዛለሁ። በዛ ላይ ደግሞ ልጅም አለ አይደለ የሆነ ነገር በቃ እቃው በዝቶብኛል። እዚህ ወደ 14 ሻንጣ ይሆናል ያለኝ ማለት ነው። በለኩና ላይ አለ እዚህ አለ እዚህ ጋር ማለት ነው። እዚህ ጋር ስንት አለ? 1 2 3 4 5 6 7 ሻንጣ አለ ፊት ለፊት እንኳን እዚህ አልጋ ስር አለ ማለት ነው። ቦታ ምናምን እንዳይዝብኝ አልጋ ስር በለኩና ነው ያደረኩት ማለት ነው። እዛ ዲዋን አለ ማለት ነው። ብቻ ምን አለፋችሁ በቃ አስጠልቶኛል። እውነት ለመናገር ከሆነ ስትሳፈሩ እኔ ብዙ ቃል መክራችሁ የተወሰነ ከያዛችሁ በቃ እኔ መጀመሪያ ልክ እንደመጣሁት የምሳፈር መስሎኝ ስለነበረ ተሎ የሚሄድ ነበር የመሰለኝ እና በዛው በቃ እውነት ለመናገር በዛው ብሄድ ኖሮ አልደካከመም ነበር እንደዚህ ማለት ነው። ግን በስከ መጨረሻም ላይ በቃ አልሄድም አይሳካም ብዬ በቃ ለመኖር ልቤን አረጋግቼው ነበረ ማለት ነው። ለመሳፈር ልባችሁ ሲነሳ ምን ያክል ጉጉት እንደሚያድርባችሁ ታውቃላችሁ። በቃ ሄዳለሁ ብላችሁ ስትነሱ በቃ ልባችሁ ራሱ ቀንና ሌሊቱ አይመሽም አይነጋም ማለት ነው። ከዛ ከተወሰነ ጊዜ በኋላ በቃ አላህ አልፈቀደውም ብዬ እንደ ድንገት ደግሞ ተሳካ ማለት ነው። አሁን እንግዲህ ሊሄድ ነው ማለት ነው። አልহামዱሊላህ በስከመጨረሻ ወደ ሀገሬ ከ11 አመት በኋላ ወደ ሀገሬ ልገባ ነው ማለት ነው። ቤተሰቦችን ደግሞ ከረጅም አመት በኋላ ነው የማያቸው። እንግዲህ አላህ በሰላም ያገናኘኝ እና ለማንኛውም አሁን ልብሴን ረታትባለሁ። ልብሴን ረታትቤ እንዴት እንደምረታው ራሴን አሞኛል። በቃ ዛሬ ቀኑ ራሱ ተዘበራርቆብኛል እና ለማንኛውም ማለት ነው እውነት ለመናገር ሽኝት ምናምን እያደረጉልኝ ነው ጓደኞቼ። ሰና እንኳን እንደዚህ ሽኝት አልተደረገልኝም። ያው ካሜራ ላይ መግባት ስለማይፈልጉ ነው ሁሉም ማለት ነው። ማንም ካሜራ ላይ መታየት አይፈልግም።
በዚሁ አጋጣሚ አንዳንዴ ስወጣ ምናምን የሚቀርጹኝ አብረውኝ የሚወጡ ልጆች ናቸው ማለት ነው። እዚህ አደን የተዋወቅኳቸው። ግን አደራሽን እኛ በቃ ዩቱበር ምናምን ገና እኔ የመጀመሪያ ዩቱበር እኔን ሲያውቁ ነው ማለት ነው። ሰና ያው በጣም ብዙ ዩቱበር አለ። እዚህ እንኳን ዩቱበር የለም፣ በተለይ አበሻ የለም። አላየውም፣ ያኔ አላቅም። እኔ አደን ሊኖር ይችላል ግን አላቅም። ግን አብረውኝ ይሄዳሉ። በጣም ነው የሚያግዙኝ። ልጆቹን ይዙልኛል፣ ካሜራም ይቀርጹኛል፣ እንሸኝሻለን ምናምን እያሉኝ ነው ያለ። እንግዲህ የሁላችሁ በተረፈ ያው በእርግጥ እየተወሰነ በደንብ እንድረትበው ነው እንጂ ሰና እንደዚህ እስከ ሻንጤ ነው ተንጓትቼ የመጣሁት ማለት ነው። እንግዲህ አሁን ይህንን ይመስላል። ርታትባለውኝ ገና እና ያው እንደኔ እንዳትሆኑ ሻንጣ አንድ ሻንጣ፣ በተለይ ደግሞ ልጅ ከሌላችሁ አንድ ሻንጣ ብቻ በቂያችሁ ነው። እውነት የፈለጋችሁበት ቦታ ጥልጥል አድርጋችሁ ይዛችሁ ለመሄድ ሆቴልም ሂዱ፣ ምንም ሂዱ፣ ሹቃ መፍረሹም ያዙ። በቃ እኔ እነዚህ አሁን ትንንሾች ናቸው። አልጋ ስር በጣም ትልቅ ሻንጣ ነው ያለው። እንዴት እንደሚያስጠላ አትጠይቁኝ። አሁን እነዚህ ድረት ባለው ከፋፍቼ ገና ምናምን እዚህ ጋር ያወጣሁት አለ እና ማለት ነው። ሁላችሁ እዚህ የከፈኩትን ዝም ብዬ ጣል ነው ያደረኩት። አሁን እንደገና አጣጥፋለሁኝ። እኔ የለበስኩትን እኔ የምለብሰውን አላቅ ዝም ብዬ እዚህ ያወጣለሁ፣ እዚህ ያወርዳለሁ። በቃ አሁን ገና ይሄንን እኔ ገና ሳይው ራሱ እያስጠላኝ ነው። ካሜራ ቁም ያግዙኝ ማለት አይቀርም። እኔ ከተቀረጽኩ በኋላ ከጀርባውም ነው እየሳቁ ነው አፋችሁ። እሺ እና ለማንኛውም ማለት ነው እንግዲህ ደክሞኛል፣ ማሰራት አይቀርም ማለት ነው። ቀስ አድርጌ ቀርጬ እለቅላችኋለሁ። እንግዲህ ለማንኛውም ዛሬ ምን ይመስላል? ነገ ነው የምሄደው። ነገ ወደ ሀገሬ እሄዳለሁ። እንግዲህ እመጣለሁ ብዬ ለቤተሰብ አልተናገርኩም። የሚቀበለኝ ሰው አኪድ አይኖርም። እንግዲህ ካልተናገርኩ አይመጡም አይደለም። አልነገርኳቸውም። ልሄድ አልሄድ እርግጠኛ እውነት ለመናገር ከዚህ በፊት ከሰይድ ጋር እንሄዳለን ብለን አስበን ስለነበረ ከሰይድ ጋር አብረን እያለን አሁን እመጣለሁ፣ ጥር ላይ እመጣለሁ። በጣም ብዙ ጊዜ ወላሂ ፋዘር ራሱ በህይወት እያለ ብዙ ጊዜ ነው እመጣለሁ፣ በዚህ አመት አልቀርም፣ እርግጠኛ ነኝ። በቃ እርግጠኛ ነሽ ትመጫለሽ ሲል አዎ እመጣለሁ እያልኩኝ ብዙ ጊዜ ብያቸዋለሁ ማለት ነው። ወንድሜ ራሱ ሊያገባ ብሎ ሰርጉን ሊያደርጉት ፋዘር ከሞተ በኋላ ነው ወንድሜ ያገባው እና በዛ ነገር በጣም ቁጭት ያኔ በጣም አላህ ያለው ነው የሚሆነው። ግን የሆነ የሰው ልጅ አይደላችሁ ትጸጸታላችሁ አይደል? ያ ነገር እኔም በጣም ይቆጨኛል። እመጣለሁ ላልሄድ ነገር ብዙ ቀን እመጣለሁ ስላልኳቸው በአሁኑ በቃ ኢትዮጵያ ደርሼ እዛ መግባቴን ከገባው በኋላ ሆቴል ይዤ ምናምን ከተረጋጋሁ በኋላ ነው እኔ ኢትዮጵያ ነኝ ማለት የፈለኩት እና ለማንም አልተናገርኩም። ለአንድ ሰው ከቤተሰቦቼ አንድ እንኳን የሚያውቅ የለም። መንጣቴ ምናምን አያውቁም። በቃ እኔ ማወራቸውንም አውርቼ ይዘው ነው ያለሁት ምናምን። አትመጭም ለመምጣት አታስቢ ሲሉኝ ራሱ በቃ አንድ ቀን አለ ያለ ቀን እመጣለሁ ነው ያልኳቸው ማለት ነው። ለምን አሁንም የሆነ ነገር እመጣለሁ ብያቸው ድጋሚ ራሱ በዛውን አልሄድም ብዬ ተስፋ በቆረኩበት ሰዓት ራሱ ድጋሚ አልመጣም ማለት በቃ አስጠላኝ ለኔ ራሱ ማለት ነው። በየጊዜው እመጣለሁ በየአመቱ ነው እንግዲህ እመጣለሁ እላቸው። ከሳይድም ጋር ደግሞ እንሄዳለን ሲለኝ ስለነበረ በቃ ብዙ ጊዜ በቃ አላሳውን ሳይድ እንሄዳለን ስላለኝ እርግጠኛ ሆኜ እመጣለሁ በዚህ አመት እርግጠኛ ሲሉኝ ወላሂ እመጣለሁ እላቸዋለሁ። ከዛ እቀራለሁ። ከዛ አሁንም እላለሁ እዛ እቀራለሁ። እንግዲህ አላህ የጻፈልኝ ቀን ይች ነች። አልሐምዱሊላህ በስከመጨረሻ ቤተሰቦችን እስከማይነን ጓጉቻለሁ። በጣም ነው የናፈቁኝ። እናንተንም የናፈቋቻቸውን ቤተሰቦቻችሁን፣ ልጆቻችሁን፣ ባሎቻችሁን፣ ሚስቶቻችሁን የናፈቃቻቸውን በሙሉ አላህ በሰላም ያገናኛችሁ። ያችን ቀን የምትሄዱበትን ቀን ቅርብ ያድርግላችሁ። መሄድ ለምትፈልጉ ማለት ነው። መሄድ ለምትፈልጉ በሙሉ አላህ ያችን ቀን ቅርብ ያድርግላችሁ። ተሎ ያሳካላችሁ። ተሎ ያሰባችሁትን አሳክቶላችሁ ወደ ሀገራችሁ ግቡ። ላለውኝ ቤተሰብን ሀገርን የመሰለ የለም። እንግዲህ ሰው እንኳን እንዳይቀበለኝ አልተናገርኩም ማለት ነው። በተረፈ
እንግዲህ አሁን እነዚህን ከፋፍቼ ገና እረትባለሁ። ገና እዛ ዶላብ ውስጥ ብዙ ልብስ ነው ያለኝ። አውጥቼ እረታትባለሁኝ። እውነት ለመናገር እንደዚህ በተለይ በቃ አልሄድም ያልኩበት ሰዓት ላይ ብዙ ልብሶቹን ብትንትን አድርጌያለሁ እና አሁን እየተናደድኩ ነው። ምን አስበታተኝ? ትንሽ ብታገስስ ነው። ትዕግስት አንዳንዴ አሪፍ ነው አይደል? ትንሽ ብታገስስ እያልኩ ነው። አሁን ልብሱ ከማስጠላቱ የተነሳ ማጣጠፍ ራሱ አስጠልቶኛል። ይኸውላችሁ በቃ ፊቴ ራሱ አስለን እኔ ራሱ ፊቴ ራሱ ትክክል አይደለም። ካሜራ ላይ ይታያል አላውቅም እንጂ ያው ካሜራ ሙሉ ለሙሉ ፊታችንን እንዲህ እንትን አይልም። ትንሽ የሆነ ነገር መጠራረጉ አይቀርም። በዛ ላይ ደግሞ ኤዲት ሳደርግ ምናምን ነገር የሆነ እንትን ስለምለው ነው እንጂ ፊቴ ካሜራ ላይ እንደምታዩት አይደለም ዛሬ ማለት ነው። አይኔ ምናምን ራሱ ቀልቷል። እና ለማንኛውም አሁን ያው እንግዲህ ካሜራዬን አቁሜ አግዙኝ ማለቴ ነው ማለት ነው። እንግዲህ ያው ለመሸኘት ከመጡ ቁጭ ብዬ እንትን አለ። ስለዚህ መሸኘት ማለት ልብስ አጣጥፎ ምናምን አይደል የሚሸኘው። ስለዚህ እንደዛ ላደርግ ነው ማለት ነው። እኔም አሁን ከካሜራ ጀርባ አጣጥፌ ምናምን ነገር። በተረፈ ደግሞ እንግዲህ ሲሄድ ቀርጽላችኋለሁ ስሳፈር። እስከዛ ድረስ ዱአ ላደረጋችሁልኝም አሁንም ድጋሚ በጣም ነው የማመሰግነው። እንግዲህ ደስታዬን ላካፍላችሁ ብዬ ነው። ደስ እንደሚላችሁ እርግጠኛ ነኝ። በተረፈ የአሁኑ ደግሞ ፕራንክ እንዳይመስላችሁ፣ የአሁኑ እውነት ነው። አልሐምዱሊላህ ረቢል ዓለሚን የአሁኑ እውነት ነው የምገባው። ባለፈው ኢትዮጵያ ነኝ እንዳልኩት ሱመያ አሁን እንኳን እዚሁ ናት እንዳትል፣ አሁን ያው እርግጠኛ ነው አልሐምዱሊላህ በሰላም እንድደርስ በሰላም ግቢ ብላችሁ በሰላም እንድደርስ አላህ በሰላም ያስገባሽ እያላችሁ ዱአ አድርጉልኝ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሻንጣ አለኝ። ውይ በጣም ነው የሚከብደው። እንደዚህ አይነት ብዙ ሻንጣ ነው ያለው ሲከብድ። እና ለማንኛውም አሁን ጠዋት መኪና ጠርቻለሁኝ። ልጆችም የሚያወርዱልኝ ጠርቻለሁ። ያው ማውረድ አልችልም። የሆኑላ ሻንጣ እኔ ማለት ነው። ገና ከፋፍቼ ገና እዚህ ውስጥ ጨምርበታለሁ። ከኪሎዬ በላይ ነው እንግዲህ ስንት እንደሚከፍል ራሱ አላውቅም። የዚህን ያክል እንትን ኪሎቸው ትንሽ ነው ማለት ነው። ስለዚህ ይህ ብቻ 100 ኪሎ የሚሆን ይመስለኛል ዝም የሳስበው። እና ያው ሚዛን ቢኖር ኑሮ ብመዝነው ደስ ይለኛል። ግን ሚዛን ስለሌለኝ እንዲህ ዝም ብዬ ነው የምሄደው ማለት ነው። ኪሎ ከትርፍ ከመጣብኝም ማለት ትርፍ እንደሆነ በጣም እርግጠኛ ነኝ። ከትርፍ በላይ ከሆነ ጥለዋለሁ። ለማንኛውም ማለት ነው እንግዲህ እዚህ ውስጥ ራሱ ገና ብዙ እቃ ነው ያለኝ። በጣም ብዙ እቃ ገና ይሄን ሁሉ አወጣለሁ እዚህ ውስጥ። በየቦታው ልብሱን አድርጌ አሁን መሰብሰቡ ራሱ ስልችት ብሎኛል። ብረትበው አላልቅም ብሎኛል። እና በጣም ነው እንትን የሚለው። አሁን እረትባለሁ ማለት ነው። ካላገዙኝ እኔ ራሴ አልችልም። ልብስ እንዳይመስላችሁ። እና ለማንኛውም እንግዲህ ቪዲዮውን ረትቤ ስጨርስ ጠዋት እንግዲህ እኔ ራሱ ስለደከመኝም እያወራው መስራት አልቻልኩኝም። እዚህ ከሳስጭን ጭነው ሲያወርዱልኝ፣ ኤርፖርት ስገባ፣ ከፕሌን ላይ ስወጣ ምናምን ነገር ያው በእጄም ወተት ምናምን ስለምዝ ከተመቸኝ ሁሉንም ነገር እቀርጽላችኋለሁ። ካልተመቸኝ ደግሞ ትንሽዬም ቢሆን ማስገባት አይቀርም ማለት ነው። የተመቸኝን ያክል እቀርጽላችኋለሁ። ችግር የለም፣ አብሽሩ፣ አሳያችኋለሁ። በሰላም እንድገባ ብቻ እናንተ ዱአ አድርጉልኝ። ለእኔ ጥሩ ነገር የምትመኙትን አላህ በተገላባጩ ለእናንተ ያድርግላችሁ። ጥሩ ነገር መመኘት ለራስ ነው ይባላል። እና በተረፈ ማለት ነው እንግዲህ ኢትዮጵያ እንገናኝ። ከዚህ ቪዲዮ በኋላ ወደ ኢትዮጵያ ነው የምሰራላችሁ ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።